ምንም አላረጉም እንደው ሐኪም ቤትም ቢሆን ሄደሽ ታይተሽ ሰው አለ ብቻ ያቀመኝ ሰው እንዳለ ነው የማውቅ ለሞት ለማችም ያፊ አንድ ቀን ሲያስገድለኝ አይቀርም እንደው ያንንም ያም የመጣውን ሁሉ አፋ ያስበላካ ምናምን እላለሁ እንደው ከነዛ መካከል እና ሐኪም ቤት ሄደሽ ታይተሽዋል ኧረ አልሄድኩም አልሄድኩም እኮ አልሄድኩም ምናምን እንደው ማን አባቱ እንደዚህ እንደቀደደ ቢሎቀው ነው እንጂ እንዴስ ምንም አልሆንኩም የማጠጎሻት እንደማቆ አንዱ ቀዶስ ተሆነ ብዬ ነው እንጂ ቢሆንም አይ ታዩ ያሙኔ አይ ማብሪያ ተባርኩኝ እንደምን አለ እንዴት ኮቴም የለሽ እንዴ ልጠራ እኮ ከሩቃይቼ እንደው እንደሰነበትሽ ደህና ሰነበት ሰላም አልሽ እግዚአብሔር ይመስገን አለን እግዚአብሔር ልትሄድ ነው ቆይ ወዴት መሄድ ነው እንዴት ጉዳይ ነበረኝ እንደዚህ መንገድ ላይ እንትን ስትይኝ ጉዳይ ነበረኝ ወደዛ ተሸክመና ወርድ እንደው ኧረ ተይው እኔ ቸኩያለሁ ውስጥ አውርጄ ምን ፈልገሽ ትንሽ ጉዳይ ነበር እንደው ላዋዬ ብዬ እንደው ግራ ሲገበኝ አንተ ትሻላለህ ብዬ እንደው ከዚህ ከቀዩ ልሞትልህ አንተ ነው የምትሻል እንደው እንግዲህ እኔ ማብሬ ተሰነበትክ ግን ደህና ነኝ እንደሱ ነው እንጂ እንደው በደህና ኧረ ደህና ነኝ እሱስ ደህና ነኝ እንደው አንተም ነገሩን እንደው ጀማምረዋል አንተ መብሬ እንደው አንድ ቀን ጉዳይ ገጥሞኝ አንተ እንደው ምን እንደው አንተ ለቦሄ ብዬ እኮ እንደው ሲጨንቀኝ ጊዜ እንደው ግራ ገባኝ አልኩህ እንደው አሁን እኮ ይሄ ፍትህ አረጋችሁኝ ፍትህ ነው የሚሉት አንተ ደግሞ እንደው አዎ ፍትህ ነው መሰል የሚሉት እንደዛ አረጋችሁኝ እኮ ጉዳይ ጨራሽ እንደው አንተ ትሻላለህ ለዚህ አንተ ነው የምትሻለው ሞትል እንደው አስተሳሰብ የምታወራው ሁሉ እንደው ነገሮች እንደው አንተ ነው የሚሻለው ሞትል መብሬ እኔ መናገር ያውቁት አንተ ትሻላለህ ብዬ ነው እንደው ስሮጥ የመጣሁት እንደው ልታመልጥ አይደራል እኮ እንደውም እንዴት አሁን እዛ እየጠበቀኝ ነው እዛ ጉዳይ ያለኝ የምሄድበት እና ምን መሰለህ እንደው አንድ ቀን እኮ አንተም ጀማምረዋል እንደው አልኩህ ጠዋት ቀን ቀትር ላይ ተነስቼ እንጨት ገመድ ይዤ እንጨት ላመጣ መሄድ ካላለህ እንደው ቀትር ነው ብዬ እኔም እንጨት ሳላገኝ እንደው ዘምነን እያልኩ ስመጣልህ እዛች መሽዋለቂት እንታውቃት የኔ ደጃፍ ወደዛው ወደ ቄው መሄጃ ጋር እዛች መገንጥው አለኝ እዛች ላይ ስደርስ እንደው ምን እንደሆነ እንኳን አላልኩም አልኩህ እንደው እዛ አሁን ማስታወስ ሞትልህ ወርቄ መጣ አመዱ ላይ ጥለው እዛ ማውሲያ ላይ ደረቆት እዛ ላይ ወርቄ አመድ ምን ሆነሻ እኔ ያወኩት የጠባዲ ረጋበር ልብላ እንዴት አበር ላይ ደግሞ አረግቶኝም አክሌላም አለና አንተን ይሄ እንደ ልቡ አንተ እንደው ሻክታል እና ተጠራጠርኩ አልኩህ እንደው መረጃው ካለ አንተ እንደው ብትነግረኝ ብዬ እኮ ነው የምን መረጃ እንደው ዝም ብዬማ ከዛ አምጥቼ እዛ አልቀመጥም ደግሞ እኮ ሌላ ሰው የለም ወርቄ ናት እንዳለን ወርቄ ምን ታውቃለች እና ምንም አታስታውሽም ያው ግልም ወተልህ እንደው አላስታውስም አልኩ እንደው ብቻ እዛ ወድቄ ተንዘራግቼ ኋላ እንደው ራሴ ላይ ዝም ብሎ ወጣብኝ አልኩ እና እሷ መጣ ማለሽ ነው ምንድነው ምናምን ስትል ብቻ ነው የማስታውስ ነው እንደው ወደ አንገትሽ እንደዚህ ወደ ትከሻሽ እንደው ድብስብስ አረግሽ እንደው አልኩ ከረረን ያልኩ እንደው ተዛ በኋላ ይሆንሽውን አታውቂም አላውቅም እኔ ሙት መብሬ አራ አመር ላይ ወልጥለውኝ እንደው ገለው ቢገሉኝም እኮ ታንከን ነው እንዴት ነው አኳኋንሽ እንደው እጀ ተመለስኩ ነው ያልሽ እንደው እዛው ቤት ተገመዱ ነበር እንደው ኋላ እንደው ሃይምሮዬን ሰውቀው ገመዱን እንዲህ ስፈልገው ተጥሏል ገመዱ እንደው ገመዱ ባይኖር ተው ቆይማ ነገር ተሰርታ በሰረቱ አሁን መጀመሪያ እንዴት ነው አራ ግድልክ መብሬ ወንቻል ለቀማጀ ስመለስ በቃ አላስታውስም እንደው ዛች ደጃፊት እንደደረስኩ አስታውሳለሁ እንጨት ልትለቅም ይያልሽ አጀ ስመለስ ነው እንጂ አጣሁ እንደው ቀጥር ሆነ ፀሐይ ሆነ ብዬ እንደው ደከመኝ አልኩ ጥሎ ልግ አልኩና እንደው ነገር አዝዞብኝ እንደው ያዝብኝም ደና መልሶሽ ነበር እንጂ አራ ግድልክ ኋላ እንደው መጥቼ እዛ አመዱ ላይ ተደፍቻለሁ እንግዲህ ወርቄናት እንደው መስዋዕት ነው እኮ ለሞቻለሁ ሰዋት ነው ለሞቻለሁ እና ገመዱን እንደው ሳገኘው እንደው ተጠራጠርኩ እና ደግሞ ያንተ እንደ ልቡ እንደው ሲወሻክት እንደው ገመድ ምንድነው አንጣልኝ እንደው ወደ አንገትሽ ነው ምንድን እያለ ሲወሻክት ሰማው
እንደው ወደ አንገትሽ እንደው ነካክቶሻል። ኧረ ግድለህ አንገት የለ ምን የለ እንደው እርግፍግፍ ነው ያልኩህ እንደው እርግፍግፍ እና ላስታውስ የሚሆንኩትም እንደው ዝቻ ዛ ተደፍቼ እንደሆንኩ ነው በቃ ወልቄ ነገረችኝ። እንደው ሁሉሻ እንደው ያ ጉደኛ ነው እንግዲህ እንደዚህ ኧረ መብሬ በሞት ያፈርሰዋል። እንደው የምታውቀው ካለ እንደው ንገረኝና እኔ ስሙን አውቀዋለሁ። እንዴት ማን ነው? ምኑን አውቀዋለሁ? እንደው ወሬ መብሬ አንተም ተደብቀኝ ነው። ኧረ እኔ አልደበኩሽም። እንደው ልቡ ነካክቶታል። የሆነ ነገር እንዳለማ እኮ ውስጥ ያጠርጥሯል። እንደው ገመዱን እዛ ሳገኘው የዚህ ቄሰር ሴራ እንደሆነ ገብቶኛል። አይ እንደ ልቡን ታውቂው የለ እንደ ልቡን ታውቂው የለ እሱማ እንደ ልቡ አንተ እንደው አይ እንደው ያም ሆነ እንደው አንተ እንደ ልቡ ይኸውልህ ሃይ ሃይ እንለዋለን እንጂ ልሙትል እንደው ውስጡ ጥሩ ልጅ ነው የሚናገረውን ነገር አይስትም። እና እንዴት ነው ንብረት እንደው 200 ብር ወስደውብሻል? ኧረ ግድል አንተ ብር አልያዝኩም ነበር እንጨት ልለቅም ነው እኮ ነው ያልኩህ። ዋ እንጨት ልለቅም ነው ነበር። ይኸውልህ አንተ አሁን የመጣው አንተ ጋር አንተ ዘንድ መምጣት የምን መሰለህ ዋና የወሬ ፈርማት ወሬ ነህ። ወሬውን አታጣውም ነው ይደርሳል ነው እኮ አንተ ዘንድ መምጣቴ። አዎ እሱማ እኔ መብሬ ሀገር ያወቀኝ ፀሐይ የሞቀኝ ነኝ። በዚህ እንኳን በዚህ ከተበው ሀገር ምሩ ያወቀኝ ነኝ። ቢሆንም ግን አጣሪቼ ደርስበታለሁ። እኔ መብሬ እንግዲህ ሰከንድ አላቆየው። አዎ ነሳደራህ እንደው አይ ልቤ እንደው ተሸብሯል። ልሞትል እንደው የሆነ ነገር እንዳለ ጠርጥሬያለሁ። አይ ነሳደራህ እንደው ላንተ ልጣለው ያ እንደ ችግር የለውም ችግር የለውም። ያ እንደ ልቡም እንግዲህ እንደዛ ሲል ሰምቻለሁ ብለሻል። ዋ ሲል ነበር እንደው አንድ ቀን አንተስ ጀምረዋል ነበር እንደው አሞሽ ሲባል ምናምን ስትል ነበር አይደል? እሱማ ወሬብ ነው ብዬ ነው እንጂ እሱማ አሞሻል ሲሉኝ ነበር። እሱማ ጉድ ሰርቶኝ ነበር። የዛን ቀን እንደው ደስ አይበላቸው ብዬ ነው ዝም ሸፋፈንኩት እንጂ አላመመኝም ብዬ ኧረ ጉድ ኮኝል ነበር። ዋ ሌላ ነገር ሆነስ አንተ እኔ ቤተሰቦቼ እዚህ ቅርብ ያሉ ከዛ እስቲመጡ እኮ ደፍተውኛል። ነገሩንም እንደው አፍ ያርፍም ዝም ብዬ ከማንም ጋር ተናኮላለሁ። እንደው አሁንስ መረረኝ። አንተ መብሬ እንደው ታዩ ህጂጅ የሚለኝ ሁሉ መጥቷል። አሁን ታዩ ምን እዚህ ቄሰው ስንቱ መሮታል። እንደው ተቻችሎ መኖር ነው። አሁን እንዲያረጉኝ እኮ ካልደረስኩባቸው በሌላ ቀን እኮ የለም ደፍተውኛል። እንደው ምንም አላረጉሽም? ኧረ እንደው ደህና ነኝ። የዛለት እንደው ደንግጬ ነበረ። እንደው ወርቄ መኖሪያ እግዚአብሔር ይስጣት። እንደው አነሳስታልሁህ አጣጥባ እንደው ቡናውን አፈላልታልኝ ነው ደስ ይላል። እግዚአብሔር ይስጣት። አልነካኩሽም? እንደው ያስበላቸው አልነካኩሽም? አትታውቃቸዋለህ? እንዴት ቆይ ኧረ እንደው አይ እንደው እኔ እኮ ገና እንደው ጥርጣሬ ስላለኝ ነው እንደዚህ አንተ ዘንድ የመጣው። አይ እኔም እኮ ጥርጣሬ ነው። በሞት ያፈርሶ ነው እንደው የምታውቀው ነገር ካለ ነው። ኧረ ልሙትልሽ ማንጠቅ እኔ ምን አውቀዋለሁ? ገና ላጣራ ነው ገና ታጣራ ነው። አዎ እንግዲህ አሁን ስራ ቢልኝ እኔ ደርስበታለሁ። ማንጠቆሽ ታውቃለህ እንደው ይዘገያል እንጂ ደርስበት መድረስ የማይቀርም እንደው እንደዛ እንዳረጉኝ እኔም እንደዛ ዋስ አላስብላቸው ከቀሩ እኔ ማንጠቆሻል ተብዬ አሁን ሰውየውንም አስጠብቋለሁ። እንግዲህ እኔም ቢሆን ጉዳይሽን የኔም ጉዳይ ነው ያንቺ ጉዳይ ማለት የኔም ጉዳይ ነው። እንዴት የኔም ጉዳይ ደግሞ አንተ ምን አረጉህ? ያው ነው ያንቺ ጉዳይ ማለት ለኔ ጉዳይ ነው ስልሽ ነው። አጣራለሁ። አንዴ ተቀምጦ ሰው ካልተጋገዘ ምን ሰው ሆነው እሱስ ልክ ነህ። በልበብ አላቁምህና እንደው ያን አደራክ እንደው መብሬ አደራክ በሞቴ ኧረ ምን እንደዚህ የሚያባብል አይደለም። ስታጣይ በሞቴ እንደው ኧረ ተይ ማመንጠቅሽ እንደሱ አይባልም። አሁን ልሂድ ሰውየው እንደው ተመሄዴ በፊት ባንጠቅቦሽ እንደው ይሄንን እንዴት እንዳረጉሽ እኮ እንደው አንገት ስደባብሰውሻል አልነገርሽኝም እኮ እንደው ንገሪኝ እስቲ። ኧረ ምንም አላረጉኝም እምልህ እንደው ብቻ እዛ ተደፍቼ ነው የተገኘው እኮ እንጂ አንገቴ እሱኝ ልብስ ምን ያረጉኝ ምንም የለም ምንም አልሆንኩም። ልሞትልህ አንገትሽን ካልደባበሱ 200 ብርስ እንደው አልወሰዱብሽም? ኧረ ግልም ያርግህ አንተ 200 ብር አልወሰዱብኝም። ብር አልያዝኩም እኮ ነው የምልህ። ጉድት አልያዝሽም? አይ እና እንዴት ነው ቀሚስሽንስ እንደው በደንብ አይተሽዋል? ይዛኝ ማዳን ያለ ማባሪ አትወግድ እስቲ ባንጠግቦሽ እንደው ወርቄን ጠይቂያት እስቲ እንዴት አገኘሽኝ? እንደው ስታገኝኝ እንዴት ነበርኩ ቢያት እስቲ ጠይቃታለሁ። ቢሆንም ይኸውልህ እስከዛ ድረስ እሷን እስከምጠይቃት ድረስ አጣራልኝ ነው በቃ። እኔ ሳጣራለሁ አመልጥም ብዬ ነው። ኧረ እኔ መብሬ ምን ደቂቃ ማላቆየው ስራ ብዬ ተያዝኩት። ምንም አላረጉኝም ምንም አላረጉኝም። እንደው ሐኪም ቤትም ቢሆን ሄደሽ ታይተሽዋል? ሰው አለ ብቻ ያቀመኝ ሰው እንዳለ ነው የማውቅ። ልሙትን ልመችም ያፊ አንድ ቀን ሲያስገድለኝ አይቀርም። እንደው ያንን የሚያም የመጣውን ሁሉ አፋ ያስበላካ ምናምን እላለሁ። እንደው ከነዛ መካከል እና ሐኪም ቤት ሄደሽ ታይተሽዋል? ኧረ አልሄድኩም አልሄድኩም እኮ አረግበይ ምናምን እንደው ማን አባቱ እንደዚህ እንደቀደደ ቢሎቀው ነው እንጂ እንዴስ ምንም አልኩንኩ። ይማጠግቦሽ አንተ እንደማ እኮ አንዱ ቀዶስ ተሆነ ብዬ ነው እንጂ ቢሆንም አይ ታዩ ያሙኔ አይ ታዩ እኔም አሁን ወደ ሰውየው ልድባ እየጠበቀኝ አይ ቢሆንም ታዩ እጅና ታዩ እኔም ልሂድ እንግዲህ በይስቲ እንደው እኔ ጉዴ
አደራ ችግር የለም እኔ በቸር ያድርስ ታውዷል መሰለኝ ኧረ ደህና ነው ተው ችግር የለም ደህና ተው በይ እሺ ደህና ዋይ በይ አደራህማ ኧረ ዲያ አይ እንደው ጉድሽን አልሰማሽ እንደው መጫወቻ ይሄንን ጋሽ ጎርፉ የሚባል ሰው እንደው የሆነ ነገር እንደው የሆነ ጉድጓድ ውስጥ በክተት አለብን እንደው ዘዴ መዘየድ አለብን እንደው አንድ ያራስ ያበደርኩት አራጣ አበዳሪ ይሁን አይደል እንደውስ መጨስ ያበደርኩት አለ ለሽልማት ይሰጠኝ እንደው ያን በጀት መበጀት አለብኝ በቃ እንጂ አልሆነም በቃ እንግዲህ ማንጀራት መችል ልቅጣርና እንደው አፈር ደም ላስገባው እንጂ እንደው የዚህ ሰው አልሆነም አያ